ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንኳን ወደ ሳራ ኢቱ ፉድ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ያለው፣ እግዚአብሔር ይመስገን። በጣም ተጠፋፍተን ቆይተናል። ዛሬ እንግዲህ ቡሄ ለመጋገር ብቅ ብያለሁኝ። እንደምታዩት ማብኪያ ላይ ውሃ አድርጌያለሁ። ከዛ እርሾ ጨመርኩኝ። እዚህ ጋር ስኳር ጨመርኩ፣ ትንሽ ስኳር ማለት ነው። ከዛም እንዲህ ስኳር ጨምር ያለሁኝ እና ደግሞ ጨውን ነው የጨመርኩት ማለት ነው። እንግዲህ ዛሬ ቡሄ ነው። ቡሄ እስኪ ልጋገር ብዬ ነው እና እንደዚህ ከጨመርኩ በኋላ በመቀጠል ጨው ጨምር ያለው እርሾ፣ መጀመሪያ ውሃ፣ እርሾ፣ ከዛን ትንሽ ጨመርኩት፣ ትንሽ ስኳር፣ ትንሽ ጨው ጨምሬ ከዛ እዚህ ጋር ደግሞ ዱቄቴን አደረግኩና እንደዚህ በምታዩት መንገድ እያወካው እገኛለሁ ማለት ነው። እና እዚህ ጋር ሙልሙል ለመጋገር ነው ያሰብኩት ምናምን ማለት ነው። አሪፍ ሙልሙል እስኪ አብረን እንጋግራለን ማለት ነው። እንግዲህ በመዳም ቤት ለትውስታም ቢሆን ሀገር ቤት ብዙ ጊዜ በጣም በስነ ስርዓት ታስቦበት ነው የሚዘጋጀው እና ታላቅ በዓል ነው። እስኪ እኔ ደግሞ እንደዚህ በዓሉን አስቤ ውለዋል ብዬ ትንሽ ዘይት ግን ጨምር ያለው ጋይስ አላሳየኋችሁም። እዚህ ጋር ቡቼ እንደዚህ ጨርሻለሁኝ። ከዛ በእንትን በፕላስቲክ እዚህ ጋር እንትን እለዋለሁ፣ ሸፍነዋለሁ ማለት ነው። ሸፍነውና ለትንሽ ያው ኩፍ እስከሚል ድረስ በፕላስቲክ ሸፍኜ አስቀምጠዋለሁ፣ ኩፍ እስከሚል ማለት ነው። ኩፍ ካለ በኋላ ደግሞ ያው ሙልሙላችንን አዘጋጅተን እንጋግራለን ማለት ነው። እዚህ ጋር ቤተሰቤ ኩፍ ብሎ ተገናኝተናል በድጋሚ ማለት ነው። እና እንደዚህ በአማረ ሁኔታ ነው ኮፍ ያለው። እንግዲህ በጣም የሚያምር ይመስላል ሊጡን ስናየው። እዚህ ጋር የመጋገሪያ ባትራዬን አምጥቻለሁኝ። እዚህ ጋር ትንሽ ዘይት ቀባሁት ማለት ነው። ባትራውን እንዳይዝብኝ እንደዚህ ቀባዋለሁ ማለት ነው። ከዛም እንደዚህ ከቀባሁት በኋላ ሊጤን ነው የማደርገው። ሊጤን እንግዲህ ይሄንን ቆንጆ ሆኖ ኩፍ ያለ ሊጥ እንደዚህ እንትን ካልኩ በኋላ እየቆራረጥኩኝ ለሙልሙል እያዘጋጀሁኝ አስተካክዬ አስቀምጠዋለሁ። ይሄውና አስቀምጨው ተመልሻለሁ ማለት ነው ቤተሰብ። ከዛም ኦቭን ውስጥ ጨምረዋለሁኝ። እንደዚህ እንደምታዩት እንግዲህ ኦቭን ውስጥ ገብቶ በስሎ በእንደዚህ በአማረ ሁኔታ ወጥቷል። ድፎ ዳቦ ነው የሆነው ግን ባይዘው ማለት ነው። ለምን በጣም ነው ዳቦ የነፋው እና ይሄውና እንትን ብየዋለሁኝ። ለመለያየት አያስቸግርም ነበረ፣ ለየብቻ ስለነበረ ማለት ነው። እና እንደዚህ በአማረ ሁኔታ ሙልሙላችንን ጋግረናል። ከዛ እዚህ ጋር ደግሞ ቡና መቁላት አለብኝ ማለት ነው። ያው ያለ ቡና እንግዲህ ሙልሙል እንዴት ይሆናል ብዬ ያው ቀኔን እስኪ ፏል ብዬ ልዋል ብዬ እዚህ ጋር ቡና በእንደዚህ በአማረ ሁኔታ ቡና እየቆላሁ እገኛለሁኝ ቤተሰብ። እናም እንግዲህ እስኪ እናንተስ ቡሄ እንዴት ነበር የምታከብሩት? የሀገር ቤት ትዝታም ካለባችሁ በኮሜንት እንድታስቀምጡልኝ ማለት ነው። እና ቡናዬን እንደዚህ በአማረ ሁኔታ ከቆላሁ በኋላ እንግዲህ የጋገርኩትን ሙልሙል ከቡናዬ ጋር አቀርበዋለሁ ማለት ነው። ቡናችን እንዲህ በአማረ ሁኔታ ነው የተቆላው። ከዛ ቡናውን አፈላሁት ማለት ነው። ያው ብዙም ለመቅረጽ ስላልተመቸኝ አልቀረጽኩም። ይሄውና ሻማችንን ለኮስን እንደዚህ በአቅማችን ፏ አደረግን ማለት ነው። ጀበናችንን ምናምን አቀራረብን ቡናችንን እንደዚህ እንግዲህ ሻማችንን ለኩሰን በዚህ መልኩ ደብረ ታቦርን እያከበርኩ እገኛለሁ እኔ ማለት ነው። እና ሙልሙሉም የሚያምር ሙልሙል ዳቦን የሆነልኝ። እዚህ ጋርም ደግሞ ቡናውንም አፍልቻለሁኝ። ዕጣኔን አጫጭሼ ሻማዬን አብርቼ እንግዲህ በዓል ለማስመሰል ያው በትንሹም ቢሆን ተፍ ተፍ ስል ነው የቆየሁት ማለት ነው ቤተሰብ። እና ይኸውላችሁ እንግዲህ እናንተ ደግሞ ሀሳብ አስተያየታችሁን እንዲሰጡኝ ማለት ነው። በአጭሩ የኔ የቡሄ በዓልን እንደዚህ ነው እንግዲህ ደብረ ታቦርን ያከበርኩት።
ሀገር ቤት ቢሆን በጣም ብዙ ትዝታዎች አሉ፣ ጭፈራዎች ምኖች አሉ፣ ጅራፉ ሲጮህ ምኑ በጣም ነው ደስ የሚለው ሀገር ቤት። ይኸውና ቡናውንም ቀዳሁት እዚህ ጋ ማለት ነው። እና ሀገር ቤት በጣም ደስ ይላል። ቡሄ ጨዋታ አለ፣ ጅራፍ ይፈተላል፣ ወንዶቹ ጅራፍ እንትን ይላሉ ያስጮሃሉ። ክረምቱ ምኑ በቃ እንትኑ በቃ አለ አይደለ ድባቡ ምናምን በጣም ነው ደስ የሚለው ማለት ነው። ያለው ነገር ሀገር ቤት ማለት ነው። እና ምድሩ አለም ለምለም ነው፣ በጣም ደስ ይላል ምናምን። እና ያው እንግዲህ ሰው ሀገር ስትሆኑ ደግሞ አንደኛ ያው ብቸኝነት አለ። ብቻችንን ነው እንትን የምንለው ብዙ ጊዜ ማዳም ቤት የምንሰራ። እኔ እንኳን አሁን ኢትዮጵያዊ የሚባልም የለም እኔ ጋ ማለት ነው። እና ብቻዬን ነው የምሰራው። ግን ሆኖም እግዚአብሔር ይመስገን ፈጣሪ ተመሰገነ ይሁን አሪፍ ነው ለኔ ማለት ነው። እና ይሄን ይመስላል እንግዲህ ቡሄ አከባበሬ ምናምን ማለት ነው። እስኪ እናንተ ደግሞ የሀገር ቤት ጭፈራ አለ፣ ግጥም አለ የቡሄ ማለት ነው። እስኪ በኮሜንት የቡሄ ግጥም ጭፈራውን ድባቡን አገራችሁ ላይ የነበረውን ነገር እንትን በሉኝ አሳውቁኝ ማለት ነው። በኮሜንት ጻፉልኝ። ኮሜንታችሁን ደግሞ አነባለሁ ማለት ነው። እና ትዝታ ካለባችሁ ገጠመኝ ምናምን ካለ የቡሄ ማለት ነው እና እንድታካፍሉኝ በትህትና ጠይቃችኋለሁኝ። እና ደግሞ ያው ብቻ ግን አገር ቤት ይናፍቃል። እውነቴን ነው የምላችሁ በጣም ብዙ ትዝታዎች አሉ አገር ቤት ላይ ሲሆን ማለት ነው። እና እውነቴን ነው የምላችሁ እኔ እንጃ በቃ በጣም ነው የሚናፍቀኝ በተለይ በዓል ሲሆን ምናምን ማለት ነው። እና ብቻ ግን እኔ እንጃ በቃ ትዝታዎች ይመጣሉ። በቃ ድባቡ ቡሄ ሰው ቤት ይዘን እንሄዳለን። ሰዎች ደግሞ ለእኛ በየቁጥራችን በየቤቱ ያመጣሉ። የከሌ ዳቦ ቢጫ ነው፣ የከሌ ጥቁር ነው፣ የከሌ ነጭ ነው እያልን እያማረጥን የምንበላው ነገር እና ብቻ ግን በጣም ነው ደስ የሚለው የበአል ትዝታ ማለት ነው። እና እስኪ እናንተም ትዝታችሁን አካፍሉኝ። ገጠመኝ ካላችሁም ደግሞ አሳውቁኝ ማለት ነው። ቤተሰብ ከልብ ከልብ ነው የማመሰግነው የምታበረታቱኝ ደግሞ ማለት ነው። በዚህ አጋጣሚ ቪዲዮ ዛሬ ገና የደረሳችሁ ካላችሁ ደግሞ ማለት ነው ላይክ ሰብስክራይብ አድርጉኝ፣ ኮሜንት አስቀምጡልኝ፣ አበረታቱኝ አበረታቱኝ እላችኋለሁ። የእናንተው እህት ነኝ፣ ሳራ ኢቱ ፉድ ነኝ። ቤተሰብ ስለነበረን ቆይታ ከልብ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት እላችኋለሁኝ። ከልብ አመሰግናለሁ። ቤተሰብ ሰላማችሁ ብዝትና ተረፍረፍ ይበልልኝ። በቀጣይ ቪዲዮ እመጣለሁኝ፣ አልጠፋም። እናንተም ደግሞ ድጋፋችሁ አይለየኝ እላችኋለሁ። ቸርን ሰንብት።